እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁትም። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረገውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። እንደው እንዲህ ያልኳችሁ ጫፍ ጫፉን ነው እንጂ ብዙ ማንሳት እንችላለን። በልምድ ኖረውብን ለምን እንደምናረጋቸው ማናውቅ ምሳሌ ልስጣችሁ። መቼም አሁንም ያለንበት ሰሞን ትላንትና ቢያበቃም ሰሙነ መስቀል ላይ ነን አሁንም ያለን። እስኪ ሁላችሁም አማቱ። እኔ በስመ አብ እልላችኋለሁ፣ እናንተ ብቻ አማቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዲህ የሚያማትብ ሰው አይታችሁ አታውቁ? ታውት እሺ፣ ይሄንንም አይታችሁ ላታውቁ ትችላላችሁ። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አሊያም ሴቶች ደግሞ ይሄ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱንም አያውቀውም እኮ። ለምን የምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምትስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማትቡ ብሎ ያስተማሩን እንደዛ አይደለም። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ላይ ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት፣ በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን፣ ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝንም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናረግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ላይ ወደ ትምህርታችን ግን ልመልሳችሁ ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደግሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። አንዳንድ ሰው መጸለያው ሳያንስ መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር የምናለካካ ሰዎች አሉ። ቢያንስ እግዚአብሔር ሆይ እንደገሌ ስላላደረከኝ አመሰግንሃለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን፣ እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን። ሲጀመር በነገራችን ላይ እኛን ራሳችንን ከፍ አድርገን ሌላውን ባለበት ቦታ ዝቅ አድርገን እንደነገሌ ስላላረከኝ አመሰግንሃለሁ ነው አይደል ያልከው? አንተ ራሱ አሁን ቆመ ላለመናወጽ ምን መተማመኛ ኖሮ ነው? እርሱ ካለበት ከኃጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበርን ትተህ እሱ ያለበት ኃጢአት ቦታ ላይ አለመቀመጥ በምን ተማምነህ ነው? በፍጹም በፍጹም። ማናችንም የቆምን ቢመስለን ምን እንዳናረግ መጠንቀቅ አለብን፣ እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምሕረት ነው። ይሄን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደገሌ እኮ አይደለውም ይላል። እገሌን ተወው። ራስህን እውነት እንደዛ ብለህ ማነጻጸር የምትፈልግ ከሆነ እኮ ራስህን አብረ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ። ተጋድሏቸውን የጨረሱ ከእግዚአብሔር ጋር በክብር ያሉ አሉ። ፈሪሳዊው ግን እንደዛ የለም። ስለ ቀራጩ እያየ እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። ቀራጩስ በአንጻሩ የሰማዩን ርዝመት ከፍታ እንኳን ላይ የማይገባኝ ኃጢአተኛ ነኝ እያለ ደረቱን እየደቃ ዝቅ ብሎ እያነባ ያለቅስ ነበር። አሁን እግዚአብሔር ክርስቲያኖች ከነዚህ ከሁለቱ የሚሰማው ጸሎት የትኛው ይመስላችኋል? የፈሪሳዊው ነው ወይስ የቀራጩ ነው? አዎ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰው
ኃጢአት ሲሰራን ያያችሁት እንጂ ከናንተ ተሰውሮ ደግሞ ንስሐ ሲገባ አልተመለከታችሁትም ይላል። ብዙዎች እኮ ስለ ኃጢአታቸው እርም እስከሚሉ ድረስ እነሱ ስለ ኃጢአታቸው እንደዛ ስላልተሰለሰሉ እኛ ተጨንቀን የፈተፈትንላቸው ሰዎች አለን። እነሱ እኮ ይሄን ንስሐ ገብቶ ከእግዚአብሔር ጋር ታርቀውበታል፣ ሕይወታቸውን ኖረው ተስተካክለውበታል። እኛ ግን እንደዛው ተመስጠን እዛው ቁጭ ብለን እንዳለን ሰዎች አለ። ማቴዎስ ቀራጭ ነው ስላችሁ እንዲህ ነው። ሰው ቢያየው እንኳን እንደሱ አላደረከኝ ብሎ የሚያመሰግንበት፣ ህዝቡ የማይወደው የማያስጠጋው፣ እምነቱን አይሁዳዊ ቢሆንም ቤተ መቅደስ እንኳን ገብቶ ለመገልገል ሰው የሚጸየፈው ሰው ነው። ክርስቶስ ታዲያ በሚያስተምርበት ጊዜ ላይ በመግቢያ በኢየሩሳሌም መንገዶች ላይ ሲገባ ማቴዎስን አየው እና ክርስቶስ ማቴዎስን አይቶ ተከተለኝ አለው። እስኪ ተከተለኝ በሉ 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 ድገሙት። አሁንም ድገሙት፣ አሁንም ድገሙት። እናንተ አትሉም እንዴ? እስኪ በሉ። አሁን እኔ በስመ አብ ብዬ ጀመረ ጉባኤውን ማለት ነው። እናንተ ተከተሉኝ ብያችሁ ስብሐት ለእግዚአብሔር ብል ምንድን የምትሉት? ወዴት? አንደኛው ጥያቄ ነው አይደል? ለምን? ሁለተኛው ጥያቄ ነው። ለምን እንከተልሃለን? ወዴት ነው የምንከተልህ? ማነሳ አንተ ተከተሉኝ ብለህ እኛን እንድንከተልህ የምትጠራን ብላችሁ ትጠይቃላችሁ። የሚገርም እኮ ነው። ክርስቶስ ማቴዎስን አይቶ ተከተለኝ ሲለው እንዲህም አልጠየቀውም፣ እሺ ብሎ ነው ብድግ ያለው። እግዚአብሔር የሚገርማችሁ ለማቴዎስ ተከተለኝ ብሎ ኃጢአቱን ክፋቱን ትቶ እንዲነሳ እንዳረገው ሁሉ ከማቴዎስ በላይ አንተ ቃለ እግዚአብሔር እያዘነበ አልደከመብህ? ለአንተ እኮ ተከተለኝ አልበቃ ብሎ ለኔና ለእናንተ ተከተለኝ ማለቱ አልበቃ ብሎን በስመ አብ ብሎ አስጀምሮ ከብሉዩ ከሐዲሱ ከሊቃውንቱ ከመነኮሳቱ ተጠቅሶ ከዝማሬው ተዘምሮ ይሄ ሁሉ እኮ ልብህን ለማሸነፍ ነው እንጂ ልክ እንደሚበላ ቡፌ የእግዚአብሔር ቃል በየአይነቱ እንዳለ ለማሳየት አይደለም። እንድትሸነፍ ለእግዚአብሔር እንድትንበረከክ ነበር። ማቴዎስን ያሸነፈው አንድ ቃል ነው። እኔና እናንተን 365 ቀን የሚዘንበው የእግዚአብሔር ቃል መቼ ነው የሚያሸንፈን? መቼ ነው እምቢ ብለህ ለኃጢአት ለሱ እሺ ማለት የምትጀምረው? ማቴዎስ ተከተለኝ ሲባል ተከትሎት ሄደ። አብረውት ያሉት ክርስቶስን ይከተሉት የነበሩት ሌሎችም ሰዎች የራሳቸው ችግር ነበራቸው። ክርስቶስ ከእያንዳንዱ ከተለያየ ሰውን የሰበሰበው እንደ ማቴዎስ ባለጸጋ ሆኖ ኃጢአተኛውን ሰብስቧል። እንደ ናትናኤል የተማረ ያለውን ሰብስቧል። ድሆች የሆኑትን ሰዎች ሰብስቧል። ያልተማረ ሰው ሰብስቧል። ምን አለፋችሁ ክርስቶስ 12ቱን ደቀ መዛሙርት ጠርቶ በተለያየ መንገድ መጥራቱን ስታዩ ሰው እንደማይመርጥ ታያላችሁ። ብቻ ሰው ሁን እንጂ ይጠራል። አይገርምም? ግን እውነት እስኪ ያስቡበት። ሰው እኮ ሰውን ሲጠራ ብዙ ቅድመ መስፈርት አለው። የት እንደተወለደ፣ ማን ጋር እንዳደገ፣ ምን ጋር እንደሆነ ይሄንን ሁሉ መርምሮ ነው። እግዚአብሔር ግን ና ሲል ይሄንን ሁሉ እያወቀም ሰው ጋር ላያስጠጋህ የሚችል ችግር እንኳን እንዳለብህ እየተረዳም ሊጠራህ ይችላል። ሁሉም ተሰብስበው መጡ፣ ተጠራሩ። ማቴዎስ ከሌሎቹ በጣም የሚገርመው ምንድነው? ሀብታም ስለሆነ የተጠራበት የዛው ቀን ላይ ምሳ ግብዣ አዘጋጀ። የራሱ ምሳ ግብዣ አዘጋጅቶ ሁሉንም ነገር አስተካክሎ አብልቶ አጠጥቶ ቤቱን እንደከፈተው ጥሎት ሄደ። በቃ አለቀ። ወደ ኋላ ራሱ አልተመለሰም። ክርስቶስን እውነት ከልባችሁ ስታዳምጡት ክርስቲያኖች እንዲህ ያስመንናል። እንዲህ አልተው ያለህን ነገር ማስተው ይችላል እግዚአብሔር። አሁን እኮ አያችሁት፣ ራሱ ክርስቶስ አሁን ያነበብንበት ወንጌል ላይ ምን እንዳለ ታውቃላችሁ? ጆሮ ያለው መስማትን ይስማል። ጆሮ ኖሮን መስማቱን ስለማንሰማው ተሰብኮላቸው እንደመነኑትና ተሰብኮላቸው እግዚአብሔርን ብለው ኃጢአትን እንደተዉት ሰዎች መሆን ያቃተን ለምን እንደሆነ አያችሁ? መስማቱን ስለማንሰማ ወይም ስለማናደምጠው ነገም የምናገኘው ስለሚመስለን ከነገ ወዲያም ብንፈልግ ቃለ እግዚአብሔሩ የማይታጣ መምህራኑን ቆሞ መስበክ የማያባሩ ስለሚመስለን ዛሬ ቢያመልጠን ነገ እናገኘዋለን እንላለን። ዛሬ ቢያመልጥ እውነት ነው፣ ነገ ሌላ መምህር ቆሞ ሊያስተምር ይችላል። ዛሬ መሽቶ ነገ መንጋቱን ግን በምን ተማምነን? በምን ተማምነን? በምን እርግጠኛ ሆነን? እነ ማቴዎስ በዚህ ነው የበለጡን ክርስቲያኖች። ነገ ክርስቶስ ተከተለኝ ብሎ ላይሰብከው ይችላል። በቃ እድሉን ተጠቀመ። ዛሬ እንዳረግ የፈለከው ይሄንን ነው አለ። እሺ ጥሩ። ቤቱን ከፈተለት፣ ሀብት ንብረቱን በሙሉ አብልቶ አጠጥቶ፣ በሌላ ቋንቋ የቁም ተስካሩን ያወጣው። በቁሙ ሳይሞት ተስካሩን አውጥቶ ልክ መነኮሳት ሲመነኩሱ የቁም ተስካራቸውን ያወጣሉ። በቃ አብልቶ አጠጥተው ከዛ በኋላ ሀብት ንብረትም የለኝም ብለው ካላቸውም ለገዳም ሰጥተው ይገባሉ። ሁሉን ትቶ ተከተሉ።
ሁሉን ትተን ለመከተል እግዚአብሔር እውነት ይርዳን። ሁላችንን ስለከበደን ነው እኛ ክርስቲያኖች እንደምንሰማው ወንጌል እንደሚሰበክልን ቃል እግዚአብሔር መኖር ነው የከበደን እኮ። ቃሉ ችግር የለበትም ብንሰማው እኛ ጋር ለውጥ ላያመጣ የቻለው ቃሉ ስለማይለውጥ አይደለም። እኛ ግን ለመለወጥ የተዘጋጀ ልብ ስለሌለን፣ እኛ ግን ሰምተን አድምጠነው ለመስተካከል ስለምንፈራ ስለምንሳቀቅ፣ ሰማዕታት እኛን የበለጡን በዚህ ነው። የቃለ እግዚአብሔር ፍቅር የምንሰማው የአምላካችን ትምህርት ያስቆርጣል፣ ያስመንናል፣ ጭክን እንድትል ያደርጋል። ወደድክም ጠላህም የሆነ ነገር እንድታቆም ያደርጋል። ያ ያቆምከው ነገር እኮ ይጣፍጣል፣ ደስ ያሰኛል፣ ባትተወው ያሰኛል። ልምድ ነው ኃጢአት። ነገር ግን ሁሉን ነገር ስለ እግዚአብሔር ብለህ መተውን ከለመድክ የተውከውን ነገር በሙሉ መልሶ ይሰጣል እግዚአብሔር። ታውቃላችሁ? እስኪ ስለ እግዚአብሔር ብለን ሁላችንም አለን ብለን የምንሳሳለትን ነገር እንተውለት፣ መልሶ ይሰጣል። በምን አወቅ ካላችሁ በኢዮብ። እስኪ ኢዮብ በሉ። ጻድቁ ኢዮብ በዚህ ነው ያሳየነው። መጽሐፈ ኢዮብን ስናነብ የምናገኘው ተጽፎ የተመዘገበልን ታሪክ ይሄው ነው። ኢዮብ እግዚአብሔርን አልተውም በማለቱ ሁሉን ተወለት ለእግዚአብሔር። ልጆቹንም ሰጠ፣ ሞቱ። ሀብት ንብረቱም ተሰጠ፣ አለቀ። ከብቶቹ በሙሉ ጠፉ። ይሄ አልበቃ ብሎ ጤናውንም ጭምር ሰጠ። እግዚአብሔርን ስደብ እየተባለ ጤናውንም ሰጠው። ይሄው ውሰደው አለ። ከመታመሙና ከቁስሉ ብዛት የተነሳ ታስታውሳላችሁ፣ የገል ስባሪ የሸክላ ስባሪ ይዞ ሰውነቱን እያከከ ነበር የሚኖር። እግዚአብሔርን ላለመተው እኮ ነው። ስለ እግዚአብሔር ብሎ ኢዮብ ሁሉን ተወ። እግዚአብሔርስ ምን አረገለት ከተባላችሁ ሁሉን የተወለትን መልሶ ሰጠው። ሀብቱን ንብረቱንም ጨመረለት፣ ልጅም መልሶ ሰጠው፣ የጠፋበትን ጤናውን መልሶ ሰጠው። አሁን ለእግዚአብሔር ብለን ሁሉን ነገር እኛ ስለማንተው እግዚአብሔርም የፈለግነውን ሁሉንም ነገር አይሰጠንም። እነ ማቴዎስ ይህን ያረጉት ሁሉን ትተው መነኑ። ሁሉን ጥለውለት ከክርስቶስ ጋር አብረው ለመኖር ሞከሩ። ለዛ ነው በታሪክ ራሱ ሲነገር፣ በነገራችን ላይ የማቴዎስና የዮሐንስ ወንጌል በጣም ነው የሚገርማችሁ። በጣም ብዙ ትምህርቶች የሚወጡበት ትምህርት ነው። በጣም ብዙ ትምህርቶች። ቅዱስ ዮሐንስ አፈወርቅ ራሱ በማቴዎስ ወንጌል ላይ ብቻ ከ90 ያላነሱ ድርሳናትን ጽፏል። ሐተታዎች፣ ትርጉሞች ማለት ነው። እና ክርስቶስ በዚህ በሚናገረው በሚያስተምረው ደቀ መዛሙርቱም ጽፈውት አምነነው በተቀበልነው ወንጌል ላይ ጌታችን ኢየሱስ ክርስቶስ ትላንትና ስራውን ሰርቷል፣ ዛሬም ይሰራል። ማቴዎስ ታዲያ ጽፏቸዋል ብለን አምነን ከተቀበልናቸው ታሪኮች ክርስቶስ በቃሉ አስተምሮ ማቴዎስ በጆሮ ሰምቶ የጻፈልን ታሪክ ምንድነው ቢባል አንዱ እኛ ያነበብነው የማቴዎስ ወንጌል ምዕራፍ 13 ነው። ክርስቶስ ደቀ መዛሙርቱን ሌላውንም ጭምር ሰብስቦ ነበረ መጀመሪያ ያስተምር የነበረው። እየሰማችሁ ነው? እየሰማችሁ ነው? ክርስቶስ ሁሉንም እየጠራ ያስተምር ነበር። አንዳንድ ትምህርቶቹ በተራራ ላይ ከፍ ባለበት ቦታ ላይ ቆሞ ሌላው እንደዚሁ ተሰብስቦ ያስተምር ነበር። ሌላ ቦታ ላይ በባህር ላይ ያስተምር ነበር። ክርስቶስ የማያስተምርበት ቦታ የለም። በነገራችን ላይ ለሚያስተውል ለሚመለከትና ለሚያደምጥ ልብ እግዚአብሔር የማይናገርበት መድረክ የለም። ለዛ ነው በተራራውም በቤት ውስጥም ከቤቱ ውጭም ባህር ላይም ወደብ ላይም የማያስተምርበት ቦታ የለም። እድሉ ከተመቻቸ የሚሰማው ሰው ካገኘ እግዚአብሔር ይናገራል። እና ይሄን እኛ ያነበብነውን የመጽሐፍ ቅዱስ ክፍል ክርስቶስ በባህር ላይ ተሳፍሮ ባለበት ጊዜ ላይ ያስተማረው ትምህርት ነው ሲነበብ እንደሰማችሁት። እና ጌታችን ኢየሱስ ክርስቶስ ይህን ትምህርት ሲያስተምር መጀመሪያ በምሳሌ ነው ያስተማራቸው። እስኪ ምሳሌ በሉ። ምሳሌ በመጽሐፍ ቅዱስም በሌሎችም ትምህርቶቻችን ላይ በጣም በተደጋጋሚ የሚገኝ ነገር ነው። ምሳሌ በጥቅሉ ያስፈለገበትን ምክንያት ባጭሩ ልንገራችሁ። የመጀመሪያው ምሳሌ ለምን በቤተ ክርስቲያን ውስጥ ያስፈልጋል ከተባለ የመጀመሪያው ምክንያት ምሳሌ የሚያስፈልገው የተናገረውን ነገር ወይንም ደግሞ የተማርነውን ትምህርት በተማርንበት ልክ መረዳት ከከበደን ሰምተነው ምን ለማለት እንደፈለገ ካልተረዳን ምሳሌው ሩቅ የሆነውን ሐሳብ ቅርብ አድርጎ ያስረዳናል። አሁን እናንተ እዚህ ባላችሁበት ቅጽበት ቤት አላችሁ እንዴ? ታስቡበታላችሁ እንዴ? እዚህ ሆናችሁ ቤት አላችሁ የላችሁ? ቤት ስትሆኑስ እዚህ መኖር ትችላላችሁ? ስለዚህ መኖር የምትችሉት ስንት ቦታ ላይ ብቻ ነው። አካላችሁ ውስንነት አለው ማለት ነው። አንድ ሰው የእግዚአብሔርን አካል እንደራሱ ጠባብ አካል አስቦት እዚህ እኔ ካለው እዛ የለውም እሱ እንዴት ሊሆን ይችላል ብሎ መጠየቅ አይችልም። በእርግጥ ቢጠይቅ እንኳን አልፎ እንደኔ ነው ማለት ግን አይችልም። ክብር ይግባውና
እግዚአብሔር ታዲያ እንዴት ነው በአንድ ቦታም በሌላም ቦታም በላይ በሰማይም በታች በማህፀነ ማርያምም ሳይጎድል ሊኖር የቻለው የምትሉ ከሆነ እንደው ጥሩ ማሳያ የሚሆነው ማስታወሻና ደብተር ይዛችሁ ብትመጡ ነው። አሁን እኔ የማወራውን ቃል በእጆቻችሁ እስክርቢቶና ደብተር አላችሁ ልበላችሁ። አበበ ብላችሁ ጻፉ አልኳችሁ። አበበ ብላችሁ ስትጽፉ አንደኛ ምን ተማራችሁ? እኔ የማወራውን ቃል አትመለከቱትም፣ ታደምጡታላችሁ እንጂ። እኔ የማወራውን ነገር ግን ማየት ብትፈልጉ ምን ማድረግ ብቻ ነው የሚጠበቅባችሁ? መጻፍ። ስለዚህ ቃልም ሰው ሲሆን ታየ የምንለው እኔ የማወራውም ቃል ሲጻፍ እንዳየኸው ነው ማለት ነው። አንድ ሁለተኛ ከኔ አበበ የሚለውን ቃል አውጥቼ ተናግሬ እናንተ በማስታወሻችሁ ላይ አበበ ብላችሁ ስትጽፉት ከኔ ልብ ወጥቶ ይወጣል ማለት ነው። ረበለው አይዞቹ አትጨነቁ፣ አይወጣም። አሁን እያወራችሁ ከሰው ጋር ማለት ነው እየተነጋገራችሁ ቃላት ስታወጡ ያወጣችሁት ቃል በሚሰማው ሰው ጆሮም ይገባል። በእናንተም በተናጋሪውም ህሊና ልቡና አለ የለም። የእናንተ እቺ ደካማ ቃል ስታወሯት ከእናንተ ካልታጣች ሲሰማው ለሚያደምጠው ሰውም ደግሞ ጨምራ ሌላ ነገር ካላመጣች እንዴት የእናንተን አንደበት የፈጠረው እግዚአብሔር በላይ በሰማይም በታችም ቢኖር ይገርማል እንዴ! ምሳሌ የሚጠቅመው ለዚህ ነው። አያችሁት? ተመሳሳይ ብዙ ምሳሌዎችን ማንሳት እንችላለን።